ሰላም እንዴት ናችሁ? ኢኮደርስ አካዳሚ ዩቲዩብ ቻናል ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ዛሬ ይዤላችሁ የቀረብኩት ቱቶሪያል ከባለፈው የቀጠለ ሲሆን ሰርች በተንን በመጠቀም እንዴት አድርገን ሰርች ማድረግ እንችላለን ወይም እንዴት አድርገን ቪው ማድረግ እንችላለን የሚለውን ነው የምናየው። ለምሳሌ እዚህ ጋር በአይዲ ነምበር አስገብተን አይዲ ነምበሩ 002 የሆነ ስቱደንት ሰርች ለማድረግ ምፈልግ ሰርች በተን ክሊክ ስናደርግ ምን ይሆናል ማለት ነው? እዚህ ጋር አይዲ ነምበሩ 00 የሆነው ብቻ ምን ይሆናል? ዲስፕሌይ ይሆንልናል ማለት ነው፣ ወይም ይታይልናል ማለት ነው። ሌላው ደግሞ ከዚሁ በመቀጠል እዚሁ ላይ ዛሬ የምናየው ምንድነው? ሰርች ቪው ኦል ሪከርድ አጠቃላይ በዳታቤዛችን የመዘገብነው ዴታ ሙሉውን እዚህ ጋር ሊያሳየን በሚችል መልኩ የምንሰራ ይሆናል ማለት ነው። ለምሳሌ እዚህ ጋር ቪው ሪከርድስ የሚለውን በተን ክሊክ ስናደርግ ሁሉም ዳታ ዲስፕሌይ ይሆንልናል ማለት ነው። ሁሉም ዳታቤዙ ላይ የተመዘገበ ዳታ እዚህ ጋር እንዲታይ ማድረግ የሚያስችለንን ቱቶሪያል ነው ማለት ነው ዛሬ የምናየው። ወደ ኮዱ ስንገባ ባለፈው የሰራ ነው ፕሮጀክት ፎልደር ላይ ነው የምንሄደው። በቀጥታ እዚህ ጋር ሎካል ዲስክ ውስጥ እንገባና ዛምፕ ፎልደር አለ። ዛምፕ ፎልደር ውስጥ ገብተን htdoc የሚል ፎልደር አለ። እዚህ ጋር ባለፈው የሰራንበት ፕሮጀክት ፎልደራችን ስኩል የሚል ነው። እሱን እንከፍታለን ማለት ነው። እዚህ ላይ ነው የምንሰራው ዛሬ። ስቱደንት ሬግ የሚለውን ስቱደንት ሬጅስትሬሽን የምንሰራበት ፕሮጀክት ነው። ይህን እንከፍተዋለን ማለት ነው። PHP ሶርስ ፋይል ነው። እንከፍተዋለን። ወደ ታች እንወርድና ይሄ ባለፈው የሰራ ነው ሬጂስተር ለማድረግ የተጠቀምንበት ኮድ ነው። የፒኤችፒ ኮድ ነው። እዚህ ጋር እንመጣና ምናደርጋለን? የፒኤችፒ ታግ እንከፍታለን ማለት ነው። በመጀመሪያ ያው ሰርች በተን ለሰርች የሚሆን ኮድ ነው የምንሰራው። ለሰርች በተን የሚሆን ኮድ ነው የምንጽፈው። ፒኤችፒ እንልና ታግ እንከፍታለን። ታጉን እንዘጋዋለን። እዚህ ጋር እንመጣና ኢንክሉድ እንላለን። ኢንክሉድ ኮኔክሽን ዶት ፒኤችፒ እንላለን። እዛ ሰሚኮለን አድርገን ኢፍ እንልና ቅንፍ እንከፍታለን። ኢሴት አሁንም ቅንፍ እንከፍታለን። ፖስት እንልና በተኑ ምንድነው? ሰርች ነው። ሰርች እንላለን። እዚህ ጋር ይህን ሰርች ከየት ነው ያመጣ ነው? እዚህ ጋር ኔሟ ምንድነች? ሰርች ነች። ታች እንወርድና ይሄ ማለት ነው ፔስት አልኩት። እዚህ ጋር ብሬስ ከፍታለሁ። ለአይዲ ነምበር የሚሆን ቫሪያብል አሳይን እናደርጋለን ማለት ነው። ስለዚህ ቫሪያብሉ ኤስአይዲ ልበለውና ኤስአይዲ ፖስት ኤስአይዲ እዚህ ጋር ሰሚኮለን እናደርጋለን። ከዛ ሌላ ቫሪያብል ያስፈልገናል። SQL የሚባል ቫሪያብል አሳይን እናደርግ። እዚህ ጋር ሰሌክት ኦል ማለት ነው። ይሄ አስተሪክስ ፍሮም ስቱደንት ከስቱደንት ቴብል ማለት ነው። ዌር እንልና ዌር ኮንዲሽን እንጠቀማለን። ዌር SID ምን የሆነ SID ቫሪያብሉ ማለት ነው። ከዛን እንደባለፈው ሪዛልት ብለን ቫሪያብል አሳይን እናደርጋለን። ኮን ኩዌሪ SQL አሁንም ሰሚኮለን እናደርጋለን። ከዛ አሁንም ሌላ ቫሪያብል ያስፈልገናል። ሮው እንበልና ቫሪያብሉን ማይ SQL ነምሮስ ብለን ሪዛልት ካልን በኋላ ሰሚኮለን አድርገን እንወርዳለን። ከዛን ኢፍ እንልና በቀንፍ ውስጥ ሮው የሚለውን ቫሪያብል ግሬተር ዛን 0 ከዛ ብሬስ እንከፍታለን። ከዛ ምን እናደርጋለን? እዚህ ጋር PHP ታጉን እንዘጋዋለን ማለት ነው። ምን ለማድረግ? ወደ HTML እንድንመለስ ቴብል እንላ ቴብሉን ክሬት ለማድረግ ማለት ነው። ቴብል እንልና እዚህ ጋር ቦርደሩ ምን ይሁን? ቦርደር 1 ፒክሰል ሶሊድ ዊድዝ እንሰጠዋለን። ዊድዝ 100%። ስታይል እንልና ኢንላይን CSS ቦርደር ኮላፕስ ሰሚኮለን አድርገን ኮላፕስ እንለዋለን። ሰሚኮለን እናደርጋለን እዚህ ጋር። ከዚህ በመቀጠል ቴብል ሮ ክሬት ለማድረግ TR ብለን ስታይል ብለን ባክግራውንድ ከለር RGB ላድርገው 100 ለግሪን ማለት ነው። ብሉ ደግሞ 99 እናደርገዋለን። የራሳችሁን የከለር ኮድ መጠቀም ትችላላችሁ። ከለር የቴክስት ከለር ማለት ነው ዋይት ይሁን። ሰሚኮለን እናደርጋለን። ፎንት ዌይት ኮለን አድርገን ቦልድ ሰሚኮለን። ፎንት ሳይዝ 20 ፒክሰል እናደርገው ሰሚኮለን እናደርጋለን። አሁንም ከዛ በመቀጠል ቲኤች እንላለን። ለቲኤቹ ምን እናደርጋለን? እዚህ ጋር ስታይል ብለን ፓዲንግ ከዛን አይዲ እንበልና እዚህ ጋር ቲኤች ከዛን አሁንም ቲኤች እንላለን። ቲኤች ፈርስት ኔም ከዛ ቲኤቹን እንዘጋለን ማለት ነው። ይህን ኮፒ ማድረግ እንችላለን። 1 2 3 ጨርሰናል። ይህንን ከዛን ምን እናደርጋለን? ከኤችቲኤምኤል ስለወጣን PHP ታግ እንከፍታለን። አሁን የPHP ታግ እንከፍትና ከዛ ስር ከላይ የሰራው ነው ባለፈው የሰራው ነው ቫሪያብል አለ። እሱን ኮፒ እናደርገዋለን። ይሄን እንዳለ እንወስደዋለን። ይሄን ኮፒ እናደርግና እዚህ ጋር እናመጣዋለን። ከዛ የተወሰነ ኤዲት እናደርገዋለን። እዚህ ጋር ሮ የሚለውን ሰርች እንበለው ቫሪያብል ሰርች የሚባል ቫሪያብል እንበለው። ይሄን ደግሞ ሪዛልት ብቻ እንበለው። ፌቻሶክ እንዳለ ይሆናል። እዚህ ጋር እነዚህን ሮ የሚሉትን
በሰርች እንቀይራቸዋለን። ኮፒ ልበልና እዚህ ጋር እንመጣና ኢኮ እንላለን። ኢኮ እንልና ከላይ የሰራ ነውን አሁንም ኮፒ አድርገን እናመጣለን። ሬጂስተር ስናደርግ የሰራ ነው ዲስፕሌይ ለማድረግ የሰራ ነው አለ እሱን ተጠቅመን እዚህ ጋር ይሄን እንወስደዋለን። ይሄን ኮፒ እናደርግና ኢኮ ብለን ቲአር እንላለን። እዚህ ጋር እንመጣና ስታይል ልበል። ይሄንን ስታይል ብዬ ባክግራውንድ ከለር ዋይት ይሁን። ከዛን ሰሚኮለን እናደርጋለን። ከዛ ኤስአይዲ ይቀጥላል እያለ ኢኮ እንልና እዚህ ጋር ቴብሉን እንዘጋዋለን። ኤልስ ብለን እዚህ ጋር ኤልስ እንልና ኢኮ ብለን እናደርጋለን። ሪካርድ ኖት ፋውንድ እንለዋለን። ሪካርድ ኖት ፋውንድ እዛ ሰሚኮለን እናደርግና ይህን በሙሉ እናጠፋዋለን። ጨረስን። እስኪ እንሞክረው። እዚህ ጋር ሪፍሬሽ እናድርገው። 375 ላይ ኤረር አለ እያለኝ ነው። ላይን 375 ሁለት ኢኮ ስለሆነ ነው። እዚህ ጋር 003 ልበለውና ሰርች ልበለው እስኪ ይሄውና 003 ሰሚራ ነች። 004 ልበለው ለምሳሌ ሰርች ልበለው እስኪ አሁንም ቀይሮልኛል። ፋጡማ 005 ስለዚህ በአይዲ ነምበሩ እየሰራ ነው ማለት ሰርች አድርጎ እያመጣልኝ ነው ማለት ነው። በዚህ መልክ ሰርች ማድረግ እንችላለን ማለት ነው። ሌላ ደግሞ ከዚህ በመቀጠል ምንድነው የምንሰራው? አጠቃላይ ሁሉንም ዳታቤዙ ላይ የተመዘገቡ ዳታዎች በሙሉ ፌች አድርጎ እዚህ ጋር እንዳሳየኝ ነው የምፈልገው። እንዴት አድርገን መስራት እንችላለን የሚለውን እሱን እናያለን። አሁን በመቀጠል እዚህ ጋር ኮዳችን ጋር እንመለስና ይሄ እንዳለ ኮፒ ያደርገዋለሁ። ለሰርች የተጠቀምኩትን ኮድ ኮፒ ያደርገዋለሁ። ኮፒ ልና እዚህ ጋር መጣና እዚህ ጋር ሰርች የሚለው ምን እናደርገዋለን? ቪው እንለዋለን ማለት ነው። ለቪው የሰጠነው ለቪው በተን የሰጠነው ኔሟ ምንድነው? ቪው ነች። ስለዚህ እቺን ኮፒ እንበላትና እዚህ ጋር መጣን እቺን ሰርች የምትለዋን ቪው እንላታለን ማለት ነው። ኔሟ ቪው ስለሆነች ቪው እንላታለን። እቺ በተን ክሊክ ስትደረግ ምንድነው ከታች ያሉትን ኦፕሬሽኖች ይሰራል ማለት ነው። ስለዚህ እዚህ ጋር ኤስአይዲ አለ። ይሄ አያስፈልገንም። አሁን ይሄን እናጠፋና ኤስኪዩኤል እላለሁ። ቫሪያብል ክሬት ላርክ ከዛ ዳብል ኮት ልክፈትና ሰሌክት ኦል እላለሁ። አሁንም ሰሌክት አስተርክስ ማለት ነው ፍሮም ስቱደንት ቴብል ማለት ነው። ስቱደንት ሰሚኮለን እናደርጋለን። ከዛ ሪዛልት እንበልና አሳይ እናደርግለት ኮን ኩዌሪ ከዛ ሰሚኮለን አድርገን እንወርዳለን። እዚህ ጋር ፒኤችፒ ታጉን እንዘጋዋለን። ከዛ በመቀጠል ይሄኛው እናጠፋዋለን። ከዚህ ጀምረን እስከዚህ ያለው እናጠፋዋለን። እዚህ ጋር ሌላ ፒኤችፒ እንከፍት ማን ነው እዚህ ጋር እናልፈዋለን። ይሄንን ቲኤች ስለሆነ ቴብሉ ስለሆነ እናልፈዋለን። ከዚህ በመቀጠል ዋይል ብለን ፒኤችፒ ታግ ተከፍቷል። ሰርች ላይ የተጠቀምነው ነው። ስለዚህ ለቪውም ይሄንን ነው የምንጠቀመው ማለት ነው። ይሄንን ቪው ማለት እንችላለን። እንዳለ ማስቀመጥ ከፈለግን እዚህ ጋር ይሄንን መቀየር ይኖርብናል። እንዳለ መጠቀም እንችላለን። ሰርች በሚለው ቫሪያብል ስለሆነ ችግር የለውም። የፈለግነው መሰየም ስለምንችል ማለት ነው። እሺ እዚህ ጋር የቴብሉ ታግ እዚህ ጋር እንዘጋለን። ኢኮ ብለን አሁን ኤልሱን እናጠፋዋለን ማለት ነው። ምክንያቱም እዚህ ጋር ምንም ሁሉንም ሪከርዶች ስለሆነ ቪው የሚያደርግልን አያስፈልገንም። ኤልስ ሁለተኛ ኦፕሽን አያስፈልገውም ማለት ነው። እዚህም ጋር አጠፋዋለሁ። ይሄንን ጨርሻለሁ። አሁን ለሁለቱም በተን የሚሆነውን ኮድ ጽፌ ጨርሻለሁ ማለት ነው። ሴቭ አድርገዋለሁ። እዚህ ጋር መለሳለሁ። አሁን ሪፍሬሽ እናድርገው። አሁን ቪው ስለው ይሄውና ሙሉ ሪከርድ ይታየኛል። አፕዴትና ዲሌት በቀጣይ የምንሰራቸው ናቸው። ሰርች ላይ ደግሞ የፈለግነውን ስናደርግ እንደዚህ ሰርች ስንለው እንደምታዩት በአይዲ ነምበሩ ሰርች ያደርግልናል። እንደዚሁም ደግሞ ቪው ስንለው ደግሞ ሙሉ ሪከርድ ዳታቤዙ ላይ ያሉት እነዚህ ሪከርዶች ማለት እዚህ ዳታቤዙ ላይ ያሉት ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ያለው እነዚህን ሪከርዶች ሙሉውን አምስቱንም ሪከርዶች እዚህ ጋር ያሳየኛል ማለት ነው። ስለዚህ በዚህ መልክ ለዛሬ ቪው ሰርችና ቪው እንዴት ፒኤችፒ እና ማይስኩኤልን በመጠቀም እንዴት እንሰራለን የሚለውን ያየነው ይሄን ይመስላል። በሚቀጥለው ክፍል አፕዴት እና ዲሌት እንዴት አድርገን አፕዴት ማድረግ ሪከርድ እዚህ ጋር የገባውን ሪከርድ እንዴት አድርገን አፕዴት ማድረግ እንችላለን፣ እንደዚሁም እንዴት አድርገን የገባውን ዳታ በአይዲ ነምበር ብቻ በመጠቀም እንዴት አድርገን ዲሌት እናደርጋለን የሚለውን በሚቀጥለው ክፍል ይዤላችሁ ቀርባለሁ። ለዛሬ የነበረኝ ቆይታ ይህን ይመስላል። በተረፈ እያንዳንዱ የሚለቃቸው ቱቶሪያሎች እንዲደርሳችሁ
ቻናላችንን ሰብስክራይብ አድርጉ። ሙሉ ሶርስ ኮዱን በቴሌግራም የምልክላችሁ ይሆናል። ጥያቄ ካላችሁ መጠየቅ ትችላላችሁ። እዚያው ላይ ኮሜንት ላይ ማስቀመጥ ትችላላችሁ። የግልጽ ያልሆነ ነገር ካለ መስተካከል ያለበት ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ሶርስ ኮዱን ኮሜንት ቦክስ ላይ አስቀምጥላችኋለሁ። የቴሌግራም ሊንክ አለ። እሱን ተጠቅማችሁ ከዛ ማውረድ ትችላላችሁ። ኮሜንት ላይ ቴሌግራም ሊንክ አስቀምጥላችኋለሁ። በዛ ገብታችሁ ከቴሌግራም ቻናላችን ላይ ሙሉ ሶርስ ኮዱን ማግኘት ትችላላችሁ። ለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ።